ኤልኮን ቫንደርማት በኔዘርላንድ ውስጥ የሚገኘው የላይደን ዩኒቨርሲቲ ፕሮፌሰር ነው። በዘር ማጥፋት፣ በጅምላ ግድያ፣ በአምባገነናዊ መንግስታት ላይና በመሰል ወንጀሎች ላይ መመራመር እንጀራው ነው። ሰውየው ኢትዮጵያ ስለምትባል ሀገር የሚያውቀው ነገር ስለመኖሩ ተናግሮ አያውቅም። ስለ ኢትዮጵያም የጻፈው ነገር የለውም። ግን ጄኖሳይዳል ኮንሶሊዴሽን ፋይናል ሶሉሽን ቱ ኤሊት ራይቫለሪ በሚል ርዕስ የጻፈው ጽሑፍ ስለ ኢትዮጵያ የሚያወራ እንጂ ስለ ሌላ የሚተርክ አይመስልም። ይህንን መጣጥፍ ያስነበበው የኢትዮጵያው መተላለቅ ሊጀመር አንድ ወር ሲቀረው መስከረም 2013 ነበር። አንድ ህዝብ በመግደል ብቻ ስልጣን አጸናለሁ ብሎ የተነሳ መንግስት በየተራ የአንዲትን ሀገር ማህበረሰብ እንዴት አድርጎ እንደሚጨፈጭፍ፣ እንዴት ባለ ጭካኔ የዘር ፍጅት ወይም ጄኖሳይድ እንደሚያካሄድና ይህንን ለማድረግ ደግሞ የሚያስከትላቸውን ልሂቃን በየወቅቱና ሁኔታው እንደሚቀያየሩ ያስረዳል። በመጀመሪያው ዙር የጄኖሳይድ ዘመቻው ወዳጅ ያደረጋቸው ልሂቃን ለዚሁ የዘር ፍጅት ተግባሩ ወደ ሌላ አቅጣጫ ሲሄድ በፊት አብረውት የነበሩት ኃይሎች በኋላ አብረውት አይሰለፉም ወይም እንደ ጠላት ይቆጠራሉ። አንድ መንግስት በራሱ አገር ህዝብ ላይ ሆን ብሎ የዘር ማጥፋት የሚፈጽምበትን ሁነት ዲሞሳይድ ይለዋል። አንድ ማህበረሰብ በራሱ መንግስት ይሁነኝ ተብሎ የጅምላ ግድያ ሲፈጸምበት፣ ስርዓታዊ በሆነ መልኩ ሲጠቃ፣ ለምሳሌ የባንክ እንቅስቃሴው ሲታገድ፣ የሕክምና አገልግሎት ሲከለከል፣ ተንቀሳቅሶ መስራትና ሀብት ማፍራት ሲታገድ፣ እንዲራብ ወይም ወረርሽኝ ገብቶበት እንዲሞት ሲደረግ ያ ህዝብ ዲሞሳይድ ተፈጽሞበታል ማለት ነው ይላል። አንድ ማህበረሰብ ውስጥ ያሉ የፖለቲካ ቡድኖችን ለማጥፋት በሚል ሰበብ የአንድን ብሔር አባላት ወይም የአንድን እምነት ተከታዮችና መሰል አካላትን ሆን ብሎ ለማውደም መስራት ደግሞ ጄኖፖለቲሳይድ ተብሎ እንደሚጠራ ያስቀምጣል። ለምሳሌ ጁንታውን ለማጥፋት የበቀሉበትን መሬት እናጠፋለን፣ አሊያም ሸኔን የምናጠፋው ባህሩን ስናደርቀው ነው፣ ወይም 5 ሚሊዮኑን ለማጥፋት 95 ሚሊዮኖቹ ተነሱ፣ ወይንም ጽንፈኛውን ለማስወገድ አማራ በሚኖርበት ቦታ ሁሉ የሚተገበር አስቸኳይ አዋጅ ውጣ እንደማለት ነው። ፖለቲካዊ እምነት ያነገቡ ኃይሎችን ይዟል በሚል አንድን ህዝብ ሆን ብሎ ለማጥፋት የሚደረግን ስራ ነው ጄኖፖለቲሳይድ የሚለው። ይህንን የዘረፈጅ ዘመቻ መሪዎች የሚፈጥሩት ለምንና መቼ ነው የሚለውን ጥያቄ ሲያብራራ ደግሞ ልዩ ልዩ ጉዳዮችን ያነሳል። አንድ መሪ ራዕይ አለኝ ወይም አንዳች ርዕዮተ ዓለም አለኝ፣ ለዚህ ህልሜ እንቅፋቱ ደግሞ እንትና የተባለው ህዝብ ነው ብሎ ሲያምን ሊያደርገው ይችላል ይልና ይህንን ርዕዮተ ዓለማዊ ምክንያት መነሻ አድርገው ህዝብ በማስራብና በመጨፍጨፍ ከሚታወቁት ውስጥ የካምቦዲያዎቹን እነ ፖልፖትን ያነሳል። ሁለተኛው ምክንያት መሪዎች ስልጣናቸውን በሚገባ ስር እንዳልሰደደ ሲያውቁ ወይም መሬት የያዘ ሳይመስላቸው ሲቀር አንድን የፖለቲካ ቡድን ወይም ህዝብ በጠላትነት ፈርጀው ዘመቻውን ያካሂዳሉ። ያኔ ብዙ የጥፋት አጋር እንደሚያገኙ ይጠቅስና ምሳሌ የሚያደርገው የሩዋንዳዎቹን ሁቲዎች ነው። በላይኛው ስልጣን እርካን ላይ ያለው ልሂቅና አጃቢዎቹ ስልጣናቸውን አልተረጋጋም ብለው ሲያስቡ ወይም አደጋ ውስጥ ልንገባ እንችላለን የሚል ስጋት ሲያድርባቸው ዘረፈጅ ጦርነት እንደሚቀሰቅሱ የሩዋንዳ ገዢ ልሂቅ የነበሩት የሁቲ ሰዎች ምሳሌ ናቸው ይላል። አንድ ፈላጭ ቆራጭ መሪ ወደ አንድ ጄኖሳይድ ከማምራቱ በፊት መጀመሪያ አንድን በጠላትነት የፈረጀው ቡድን አባል የሆኑ የገዢው ልሂቃን አባላትን ከስልጣን ያባረራል፣ ከተለያዩ ኃላፊነቶችም ያነሳል። ይህንን ሲያደርግ ደግሞ ከዚህ ከሚባረረው ልሂቅ በተጻራሪ የቆሙ ሌሎች ልሂቃን በከፍተኛ ደረጃ ይደግፉታል። ጨቋኝ መሪዎች ከፍተኛ ጥንቃቄ የሚያደርጉት ያንን መጥፋት አለበት ብለው ከስልጣን እያባረሩ ያሉትን ልሂቅ ሲያነሱ ደጋፊያቸው ከሆነው ልሂቅ ወገን ተመሳሳይ ጉዳት እንዳይደርስ ነው የሚለው ፕሮፌሰሩ። በእርግጥ እንዲህ ያሉት መሪዎች ለፖለቲካዊ ስልጣናቸው ብቻ ሳይሆን ለነፍሳቸውም አብዝተው የሚጨነቁ ፈሪዎች በመሆናቸው ይህንን እንደማይስቱት ይገልጻል። ዘረፈጅ መሪዎች መጀመሪያ እንዲህ ያለ ከስልጣን የማባረርና ከዚያ ጋር የተገናኘ የስም ማጥፋት ዘመቻ ካካሄዱ በኋላ ቀጥለው ወደ እርስ በርስ ጦርነት እንደሚገቡ ይገልጻል። ያ ማህበረሰብም በማንነቱ ምክንያት መጠቃት ሲጀምር መከላከል ግድ ይሆንበታል ይላል ፕሮፌሰሩ። በአንድ ወቅት ከዩኤምዲ ጋር ባደረገው ውይይት በአንተነትህ ምክንያት ሳጠቃህ መከላከል ግዴታ ይሆናል። ያኔ መንግስት አንተ የወጣህበትን ማህበረሰብ አባላት ለማሰር ለመግደልና ለማጥቃት አጋጣሚውን ይጠቀምበታል። ይህንን በተጎጂው ማህበረሰብ ባህሪና ሁኔታ ላይ የተመሰረተውን ጥፋት መርጦ ማጥቃት ወይም ሴሌክቲቭ ቫዮለንስ እንለዋለን ሲል ተደምጦ ነበር። If you transgress, if you break the rules, if you resist the government, we may kill you, we may kill your family, we may put you in prison.
ህግ ጥሰሃል፣ የመንግስትን ድንበር ተሻግረሃል ወይንም እንዳልገድልህ ተከላክለኸኛል ባለ ጊዜ ቤተሰብክን መግደል፣ ዘመዶችን ማሰር ይጀምራል። ይህ በተጎጁ ማህበረሰብ ባህሪ ላይ ተመስርቶ የሚከናወን ነው። መንግስቱ አለኝ የሚለውን ህግ ወይንም ህልም የሚቃወሙ ናቸው ብሎ የሚያስባቸውን የህብረተሰብ ክፍል አባላት፣ ዘመድ አዝማድና በፖለቲካ ውስጥ ምንም ሚና የሌላቸውን ሰዎች ኢላማ ሲያደርግ የተለየ ማጥቃት ወይንም ሴሌክቲቭ ቫዮለንስ እንለዋለን። በጅምላ ማጥቃት የሚባለው ዘመቻ የሚጀምረው ከዚህ በኋላ ነው የሚለው ፕሮፌሰሩ አንድ ቡድን ራሱን ለመከላከል የሽምቅ ተዋጊ መሆን ከጀመረና ያታጣቂ ቡድን የሚቆጣጠረው አካባቢ ካለ የጄኖሳይድ ጥማት ያለበት መንግስት ከዚህ ታጣቂ ኃይል ጋር ከመዋጋት ይልቅ ቡድኑ የሚንቀሳቀስበትን ህዝብ ማጥቃት አዋጭ ነው ብሎ ሊያምን ወይም ማሸነፍ ሊቸገር እንደሚችል ካመነ አማጺው ቡድን የሚኖርበትን ህዝብ ወደ ማጥቃት ይገባል ይላል። ለ54 ዓመታት የጄኖሳይድና ጅምላ ግድያዎችን ታሪክ ያጠናው ፕሮፌሰሩ በዘር ማጥፋት ጦርነት ወቅት የልሂቃንን ሚናም አጥንቷል። በአገዛዙ ውስጥ ያሉ ልሂቃን በሚያደርጉት ሽኩቻ የሚጀምረው ጦርነት አምባገነን መሪዎች በሚያሰማሯቸው ኢመደበኛ ኃይሎች ወይም ሚሊሻዎች ይታጀብና የዘር ፍጅቱ ይባባሳል የሚለው ቫንዴርማት ፈላጭ ቆራጭ መሪዎች የሚቆጣጠሩት መንግስት ህገ መንግስታዊ ክትትልና ቁጥጥር የሚደረግበት ደረጃ ደካማ በመሆኑ የነሱ ተቆጣጣሪ ሆኖ የሚቀርበው ተቀናቃኙ ልሂቅ ነው ወደ ማለትም ይገባል። ይህንን ኢትዮጵያ ውስጥ በተፈጸመው ነገር ስንመለከተው ብልጽግና ህገ መንግስቱ 5 ዓመት ብቻ ተቆያለህ ቢለኝም ተርጉሜ 6 ዓመት መቆየት ይችላለሁ ብሎ በ2012 ዓ.ም ሲያውጅ ይህንን ማድረግ አትችልም ብሎ ይከራከሩ የነበሩት ኃይሎች እንደ ህወሓትና ኦፌኮ ያሉት ተቀናቃኞቹ እንደነበሩ ማለት ነው። እንዲህ ባሉ ወቅቶች አምባገነናዊ መሪዎች የህይወትም የስልጣንም ደህንነት እንደማይሰማቸው የሚገልጸው ተመራማሪው ከሌሎች ልሂቃን ጋር በፍጥነት ጥምረት ፈጥረው ወደ ጦርነት ያመራሉ ይላል። ይህ ጥምረት ደግሞ መደበኛም ኢመደበኛም ቅርጽ ሊይዝ እንደሚችል ያወሳል። ይህንን ዘ ቲዮሪ ኦፍ ጄኖሳይዳል ኮንሶሊዴሽን ይለዋል። መሪዎች በልሂቃን መካከል ግጭት አዘል ፉክክር እንዲካሄድ ማድረግን፣ በጦርነት ጊዜ ወታደሮችን ማሰርና ወዘተ እንደ ስልት አድርገው እንደሚጠቀሙበትም ካስረዳ በኋላ እንዲህ ይላል። አምባገነኖቹ ገዢዎች በልሂቃን መካከል ጥላቻና የጎንዮሽ ጸብ ወይም ፉክክር የሚፈጥሩት የጅምላ ፍጅት ለማከናወን ያመቻቸው ዘንድ የራሳቸውን ደጋፊ አብዝተው የተቀናቃኞቻቸው ለማዳከም ነው። በዚህ ጊዜ ኢላማ የተደረገውን ቡድን ወይም ማህበረሰብ የሚጠሉ በርካታ ኃይሎች በመንግስት ዙሪያ ሊሰባሰቡ ይችላሉ። መሪዎቹ በዚህ ጊዜ ጦርነት በሚያካሂዱበት አካባቢ ያሉ የጸጥታ ኃይሎች ወይ ከመንግስት ጎን እንዲቆሙ አለያም ያንን ቡድን አውግዘው እንዲቃወሙ ይጠይቃሉ በማለት ይቀጥላል። በትግራይ ክልል ጦርነት ሲጀመር የትግራይ ልዩ ኃይል ጦርነቱን ተቃውመህ ከኛ ጎን እንድትሰለፍ እድል ሰጥተንሃል፣ አለያም በአማራ ክልል ውጊያ ሲጀመር ወደ ፋኖ የገባውን የክልሉ ልዩ ኃይል ከተመለስህ ምህረት እናደርግልሃለን እንደተባለው ማለት ነው። ቫንዴርማት ይህንን ጥናት ካሳተመ ከአንድ ወር በኋላ ነበር የኢትዮጵያ ገዢዎች በጄኖሳይዳዊ ውጊያዎች መሃል ይህንን ሲናገሩ የተደመጡት። የክደት ቡድኑ ዓላማን በማስፈጸም ላይ ያላቸው የትግራይ ልዩ ኃይልና ሚሊሻ አባላት አሁንም ቢሆን እጃችሁን በሰላም ለመስጠት ጊዜው አልረፈደም። ሕግ የማስከበር እርምጃው የመጨረሻ ምዕራፍ ላይ መሆናችንን ተረድታችሁ የማያዳግመውን ዕድል እንድትጠቀሙበት ከአሁኗ ሰዓት ጀምሮ ባለው በ72 ሰዓታት ውስጥ እጃችሁን በሰላም ለመንግስት እንድትሰጡ የመጨረሻ ጥሪያችንን እናቀርብላችኋለን። የደቹ ፕሮፌሰር በጄኖሳይድ ወቅት ትልቅ ሚና ካላቸው ሁነቶች አንዱ በልሂቃን መካከል ያለ ሽኩቻ መሆኑን ደጋግሞ ያነሳል። ፈላጭ ቆራጭ መሪዎች ወደ ጅምላ ፍጅት የሚሄዱት ለስልጣናችን ወይም ለህይወታችን የሚያሰጋ ነው ብለው የሚያስቡት ልሂቅ በኖረ ጊዜ መሆኑን ካነሳ በኋላ ለዚህ አጸፋ በሚሆን መልኩ ህዝብ የሚደግፈው የትጥቅ ትግል እንደሚፈነዳ ሲያስረዳ እንዲህ ይቀጥላል። አምባገነናዊ መሪ አንድን ህዝብ በብሔሩ፣ በሃይማኖቱ ወይም በመደባዊ ዳራው ምክንያት ማጥቃት ሲጀምር ለዚህ የሚሰጠው ምላሽ የትጥቅ ትግል ይሆናል። ያኔ ህዝቡ በድንገትና በብዛት ይህንን ትጥቅ ትግል ሊቀላቀል ይችላል ካለ በኋላ ያኔ መንግስት ተቃዋሚዎቹን ጽንፈኛ ወይም ሽብርተኛ ብሎ በመፈረጅ የጅምላ ግድያውን ህጋዊ ሽፋን እንደሚሰጠውም ይጠቁማል።